አርኘ መገኖ ኡኔሞ ቀጠላውኒ አይራዱ ክልለቴ ካውንስለቴ ቦሮሚኒ ቄስ ንጉሴ በጥላንቹ መድረክ አመደ ቀጠላ ክልለቴ ማሰጋንቸ ኮይሳ ገደ ባይቾ በጤሞ ነ ሁላችንም በጌታ በኢየሱስ ክርስቶስ በከበረው ስም ሰላም እላችኋለሁ። በሰማይና በምድር ለገነነው እናንተን በከበረ ደሙ ዋጅቶ በዚህ ቦታ ለሰበሰበው ጌታ በሰማይና በምድር ክብር ምስጋና ለሱ ይሁን። ሁላችሁም እልል እያላችሁ አጨብጭቡ። ዛሬ እግዚአብሔር ስለሰጠን ምርኮ የጠፉ ስለተገኙ አሁንም እልልታና ጭብጨባ ለእግዚአብሔር ይሁን። ከአንድ ስፍራ የእግዚአብሔርን ቃል አነባለሁ። ዕብራውያን መልእክት ምዕራፍ 13 ቁጥር 8 ላይ ያለውን ቃል አነባለሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው። አሜን። ኢየሱስ ያው ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። የጠፉትን ያመጣ ጌታ ስሙ ይባረክ። ከዚህ በመቀጠል ዛሬ በዚህ ስፍራ ለረጅም ዓመታት የምስጋና ፕሮግራም ተዘጋጅቶ እጅግ የምንወደው የምናከብረው በምድራችን በጸሎትና በእንባ ከሰጠን ፍሬ ምንም ነቀፋ የሌለበት እጅግ የምናከብረው ሐዋርያው ያዕቆብ ዮዶሩ በሲዳማ ምድር በኦሮሚያ ምድር ሁሉ ተመላልሶ ወንጌልን የሚያገለግል በወንጌል የሚኖር ሳይሆን ለወንጌል የሚኖር ክብር ለኢየሱስ ይሁን። ሰዎች በወንጌል መኖር ይፈልጋሉ፣ እንጀራ ማረግ ክብር ማረግ ይፈልጋሉ። እሱ ግን አክብሩኝ አይልም። በወንጌል መኖር አይፈልግም፣ ግን ለወንጌል ኖሯል። ለወንጌል ተሰዷል፣ በወንጌል ተጠልቷል። ይህ ሰው እግዚአብሔር አክብሮት ከየዘመኑ ፍሬ እየሰጠ ዛሬ አይናችን እያየ እግዚአብሔር በሱ ተጠቅሞ እነኝን ወንድሞች ከጠፉበት ከጨለማ ስላወጣ ክብር ለኢየሱስ ይሁን። ወንድሞች እንኳን በሰላም መጣችሁ። ሁላችሁንም ልጥራና እንኳን በሰላም መጣችሁ ልበል። ወንድማችን ነጋሽ ከበደ ሀጂ ሼክ ዑመር ተብሎ የተጠራው ወንድማችን አለማየሁ የተራ ሼክ አህመድ አሊ የተራ የተባለው ወንድማችን አጥናፉ ጳውሎስ ዘማሪ አገልጋይ ነበረ። ሀጂ ዑመር ተብሎ ተማርኮ የሄደው ወንድማችን ፓስተር ተሰማ ዳንጉራም ተማርኮ የሄደው እንኳን ወደ ወደዳችሁ ወደ ሞተላችሁ በደሙ ወደ ገዛችሁ ወደ አዳናችሁ ጌታ በሰላም መጣችሁ። ያመጣችሁ ጌታ ስሙ ለዘላለም ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዚህ በመቀጠል ዛሬ ለዚህ ፕሮግራም እንድንገኝ አክብሮ የጋበዘንን ወንድማችን እጅግ የምናከብረውን ሐዋርያው ያዕቆብ ዮዶሩን እግዚአብሔር ይባርክ ይላለሁ። እግዚአብሔር ካንተ ጋር ይሁን። አሁንም ደግሞ የክልላችን የሲዳማ ክልል ካውንስል አብያተ ክርስቲያናት ፕሬዝዳንትና ሰብሳቢ ሆነውን ፓስተር ዮሴፍን እንኳን በሰላም መጣ ይላለሁ። ዮቶናን እስቲ ሁላችሁም እንኳን በሰላም መጣ በሉልኝ በጭብጨባ። ከዚህ ቀጥዬ አጭር ነገር ስለ ካውንስል እናገራለሁ። የኢትዮጵያ ወንጌል አማኞች ካውንስል በአዋጅ ቁጥር 1208/2012 በአዋጅ ተቋቁሟል። ወንጌል የሚያምኑ አማኝ በሙሉ እውነተኛና ትክክለኛ ሃይማኖት ነው ተብሎ መንግስት ይህ ያለው መንግስት የብልጽግናው መንግስት በወንድማችን ያው እንደ ቤተሰብ ነው የምንጠራው በዚህ መድረክ ክብር ዶክተር አብይ አህመድ እግዚአብሔር በሰጠው ራእይ ሌሎችም ይህንን ያሰቡ ያቀዱ እያሉ ይህን ነገር ሃይማኖት ሄዶ ፍቃድ ማውጣት የለባቸውም። 35 ሚሊዮን ብዙ ሚሊዮን ህዝብ የሚከተል ሁሉ የኢትዮጵያ ሃይማኖት ነው ተብሎ እውቅና መሰጠት አለበት ብሎ
በሚኒስትሮች ምክር ቤት ቀርቦ ከሚኒስትሮች ምክር ቤት ቀጥሎ ደግሞ ተጠንቶ ወደ ፓርላማ ቀርቦ በአዋጅ ቁጥር 1208 2012 በአዋጅ ጸድቆ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመስርቷል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይህ የወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኞች ሁሉ ድምጽ ነው። የሁሉንም ድምጽ የሚያሰማ በመንግስትም በእግዚአብሔርም በማንም ፊት መቆም የሚችል የአማኞችን ችግር የአማኞችን መብት ህገ መንግስታዊ መብቱን ሰብአዊ መብቱን የሚያስከብር ተቋም ነው። ሌላ አይደለም። ሰዎች እንደሚያወሩት ጥላሸት የሚቀቡት እንደሚናገሩት ሳይሆን ያማኙ ማህበረሰብ ድምጽ ነው ካውንስሉ። ስለዚህ ካውንስል ደግሞ በስፋት ፓስተር ዮሴፍ ዮቶና የክልሉ የካውንስሉ ፕሬዝዳንት እና የአጠቃላይ የኢትዮጵያ ወንጌል አማኞች ካውንስል የስራ አስፈጻሚና የቦርድ አባል በደንብ ያብራራል። ይህ ካውንስል የተመሰረተው በ6 ቤተ እምነቶች በ8 ህብረቶች ነው። 6ቱ ቤተ እምነቶች የኢትዮጵያ ወንጌላዊት መካነ ኢየሱስ፣ የኢትዮጵያ ቃለ ሕይወት፣ የኢትዮጵያ ሙሉ ወንጌል፣ የኢትዮጵያ ሕይወት ብርሃን፣ የኢትዮጵያ ገነት፣ የኢትዮጵያ መሰረተ ክርስቶስ፣ የኢትዮጵያ የወንጌል አብያተ ክርስቲያናት ህብረት ናቸው። ስለዚህ ሌሎችም ህብረቶችን አቅፎ ሚኒስትሪዎችንም አቅፎ የበየነ መረብ አገልጋዮችን አቅፎ ፍቃድ የሚሰጥ ያጠፉትን የሚቀጣ ፍቃዳቸውን የሚሰርዝ ሐሰተኞችን የሚቆጣጠር ትልቅ ተቋም ነው። እንን በደንብ እንድትረዱ በዚህ አጋጣሚ እናገራለሁ። እዚህ ጋር ያላችሁ የቤተ እምነት መሪዎች፣ የሰበካ መሪዎች፣ በየክልል የአብያተ ክርስቲያናት መሪዎች የዚህን የካውንስሉን ግንዛቤ ለምእመናን እንድትነግሩ እንድታስጨብጡ እናገራለሁ፣ አሳስባለሁ። በተጨማሪ ደግሞ ለሐዋርያው ከሐዋርያው ጋር ለሚያገለግሉት እጅግ ለምንወደው እጅግ ለምናከብረው የሐዋርያውን አገልግሎት እንደምንደግፍ ቀኝ እጃችንን ሰጥተን ስለሱ ድምፅ ሆነን በማንም ፊት እንደምንቆም እገልጻለሁ። ሌላ ደግሞ ዛሬ የመጣችሁ ህገ መንግስታዊ ሰብአዊ መብታችሁ ወዳችሁ ፈቅዳችሁ በንስሐ መጥታችኋል። ስለዚህ እግዚአብሔር በሰማይ የሰጣችሁ ነፃነት፣ በምድር ህገ መንግስት የሰጣችሁ ነፃነት በእናንተ ላይ ማንም ትንኮሳን ሊያደርስ ሊያስፈራራችሁ አይችልም። እንደ ካውንስል ጽሕፈት ቤት እናንተን ለሚነካ ሁሉ በመንግስት ፊት በእግዚአብሔር ፊት ሁሉ ህዝብ ወክሎ እግዚአብሔር በሰማይ በምድር እኛ አለን። ምንም መፍራት የለባችሁም። አስገድደን የመጣው ጉዳይ የለም። ስለዚህ ይሄንንም እናንተ እንድታውቁ ማንም ሊነካችሁ አይችልም። እኛ ያኔ ምንም ምላሽ አልሰጠንም። በፍቅር ወንጌል ተነግራችሁ በፍቅር መጣችኋልና በዚህ እውነት ከጎናችሁ በማንኛውም ነገር እንቆማለን። በማንኛውም በመጸለይ በመምከር በማስተማር በሚያስፈልጋችሁ ሁሉ የሰማዩ ጌታ ከእናንተ ጋር አለ፣ እኛም ከእናንተ ጋር አለን። ስለዚህ ምንም አትፍሩ። ዮሴፍ ዮቶናን በህይወቱ በገንዘቡ በማንነቱ በምሳሌው ወንጌልን የሚያገለግል በወንጌል እያገሉ የተገፉትን በእግዚአብሔር አይቶ የሚያነሳ እውነተኛ ወዳጅና ወንድም ነውና በጭብጫ ወደ መድረክ ጋብዙልኝ። ሁላችሁንም ዛሬ በዚህ ቦታ ላይ በተደረገው ጉባኤ ላይ የተገኛችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። እንግዲህ ዛሬ በዚህ ቦታ ላይ እኔን የክልሉን የወንጌል አማኙን ድምጽ ሲወክል የሲዳማን ክልል የወንጌል አማኙን ብቻ ሳይሆን የመላው የሀገራችን የኢትዮጵያ የወንጌል አማኙን ከመላው ከ120 ሚሊዮን በላይ ከሆነው ኢትዮጵያ ሕዝብ የ36 ሚሊዮን ሕዝብ ድምጽ እንዲያሰማ ስለተፈቀደልን ሐዋርያ ያዕቆብ ዮድሩንና ሌሎች መሪዎችን በጣም ከልብ ማመስገን ይፈልጋለሁ። ጌታ ኢየሱስ አብዝቶ ይባርክ። ሁላችንም እዚህ ቦታ ላይ ሆነን ድምጽ በምናሰማበት ጊዜ የድምጻችን ሽታ የኢየሱስን
ልደቱን፣ ሞቱን፣ ድል አድርጎ መነሳቱን የሚገልጽ በመሆኑ ከሁሉ በማስቀደም የዛሬ የዚህ ጉባኤ ልዩ እንግዳችን የሆነውን ጌታችን ኢየሱስ ክርስቶስን በእልልታ በጭብጨባ እንድታከብሩልኝ አቀባበል እንድታርጉልኝ ይፈልጋለሁ። ከዚህ በመቀጠል የወንጌል አማኞ እምነት መሰረት 3 ነገር ነው። እንደ እግዚአብሔር ቃል የወንጌል አማኞቹ ሕገ መንግሥት 66ቱን መጽሐፍ የያዘው ቅዱስ የእግዚአብሔር ድምጽ የሆነው ቃሉ ነው። ከዚህ መነሻ በምናይበት ጊዜ የወንጌል አማኙ መሰረት በክርስቶስ ላይ ነው። የክርስቶስ ልደቱ ለኛ ብሎ መከራ ተቀብሎ ተሰቅሎ መሞቱ እንደገና ደግሞ በትንሣኤ ድል ማንሳቱን የሚገልጽ ስለሆነ ስለ ልደቱ ጥቂት ነገር ማለት ይፈልጋሉ። እኛ የወንጌል አማኞች ዝም ብሎ ሰዎች እንደሚተርኩ አይነት እንደ ተቃራኒ ድምጽ የምናስበው ብቻ ሳይሆን ከመወለዱ ከ5500 ዓመት በፊት በድቅድቅ ጨለማ ውስጥ በጭንቅ በችግር የቆየች ዓለም ከ700 ዓመት ከመወለዱ በፊት እነ ነቢይ ኢሳይያስ በትንቢት በጨለማ ለቆየ ሕዝብ ብርሃን የሚሆን አንድ ወንድ ከድንግል ሴት ይወለዳል ብሎ በተነበዩት መሰረት ያለምንም በሰው ፍቃድ በመንፈስ ቅዱስ በጎ ፍቃድ ብቻ ተወልዶ እንደሚወለድ ተረግዞ እንደሚወለድ ከተወለደ በኋላም ለመላው ዓለም መድኃኒት እንደሚሆን የተነገረለትን ይህንን መድኃኒት ለማግኘት ሰዎች በየቤታቸው ብዙ በቤታቸው እንዲወለድ ጥረት ያደረጉበትን ጥበበኛው ሰለሞን ሕጋዊ በሆነና ሕጋዊ ባልሆነ መንገድ ከሰበሰባቸው ሺዎች ሚስቶች ውስጥ አንድ እንኳን መድኃኒት የሚሆን በሰው ጥበብ ሊወለድ ያልቻለ እነዛን ሴቶች ለመሰብሰብ ምክንያት የሆነው በመጽሐፍ ቅዱስ ውስጥ ጻፊዎች አጋኖ የጻፉት ብዙ ሴቶችን በመሰብሰቡ አንድ ሰለሞንን ብቻ ነው። ብዙ ወንዶች ነበሩ ሚስቶችን የሰበሰቡት። ድንገት ከሺዎች ከብዙ ሴቶች ከበርካታ ድንግል ሴቶች አንድ መድኃኒት የሚሆን ወንድ ከተወለደ ጌታን በዛ ቤተሰብ በኩል በአማላጅ እንድናገኝ የተደረገ ጥረት ብዙ ነው። ጌታ ኢየሱስ ግን ሰዎች በእነሱ በኩል እውቅና ባለው ሰፈር እውቅና ባለው ቤተሰብ በኩል እንዲመጣ ቢፈልጉ ጥረት ቢያደርጉ እንኳን በዛ መንገድ አልመጣም። ንጉሥ ሰለሞን ከሺህ ሴቶች አንድ ኢየሱስን አንድ የትንቢት ልጅ አንድ የዓለም መድኃኒት የሚሆን ልጅ ካጣ በኋላ ከፀሐይ በታች የሚገኝ ሁሉ ነገር ከንቱ ነው ብለዋል። የሰው ሐሳብ ምድራዊ ከንቱነትን ያረጋገጠ ብቸኛ ዓለምን ከኃጢአት ውስጥ ያወጣ ከጨለማ ውስጥ ያወጣ ለእምነታችን መሰረት የሆነው ጌታችን ኢየሱስ ክርስቶስ ስንመሰክር እድሜያችን እንኳን አይበቃም። ለዚህ ጌታ ብቻ የምንኖር ሰዎች ነን እኛ የወንጌል አማኞች። መሰረታችንም ይሄ ነው። ስለዚህ ምናልባት ከዚህ ጋር ተያይዞ በጌታችን በኢየሱስ ክርስቶስ ሕልውና ላይ የሚመጡብን ሰዎች በርሱ ይቅር ያልናቸው እውነተኛውን መሰረት ያለውን ትምህርት በግንዛቤ እየሰጠን ወደ ትክክለኛ መንገድ እንዲመጡ እናስተምራቸዋለን፣ እንመክራቸዋለን። ከዚህ ጋር አያይዤ ጌታ ኢየሱስ ሲናገርም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ከዚህ በላይ ስለ ኢየሱስ ምስክርነት የለንም። መሰረታችን እዚህ ላይ ነው። ስለዚህ ከዚህ አካሄድ ከዚህ በጽድቅ መንገድ ከዚህ በእውነተኛ መንገድ ከተገለጠው እውነት ውጪ የሚመጣብንን ማንኛውም ተግዳሮት በጽናት ለመወጣት ልንሰራ ይገባል። በትዕግስት በቅንነት በጽድቅ ልንሰራ ይገባል።
ትክክለኛ አማኝና ትክክለኛ አገልጋይ የሆነ በእግዚአብሔር ቃል ዕውቀት የሚመራ ለተቃዋሚዎች ተገቢውን መልስ መስጠት የሚችል መሆን አለበት ይላል መጽሐፍ ቅዱስ። ከዚህ መነሻ በዚች ምድር ላይ እስካለን ድረስ ሁላችንም እንደምናውቀው ሰዎች በየትኛው መንገድ የወደዱትን የፈለጉትን አይነት ሃይማኖቶችን ይከተላሉ። ይህም ደግሞ እያየን ያለነው ነገር። እዚህ ላይ ግን ሁለት ነገር ብቻ ለያይቼ መግለጽ እፈልጋለሁ። እንደ አንድ መሪ ሃይማኖትና እምነት የተለያየ እንደሆነ በደንብ አስምረን ልናውቅበት ይገባል። ሃይማኖተኛ ከሆንን እየጠጣን፣ እየሰከርን፣ እያመነዘርን፣ እየሰረቅን መኖር እንችላለን። እየሰረቁ እያመነዘሩ ኃጢአት እየሰሩ በዓለማዊ ተግባር ላይ እየዋሉ እኔ ለሃይማኖቴ ነፍሴን እሰጣለሁ የሚሉ አይጠፉም። ምክንያቱም ሃይማኖት ዓላማ ስለሆነ፣ ዓላማ ግን አያድንም። የሚያድን ነገር ቢኖር እምነት ነው። እምነት የምንለው ነገር ትርጉሙ ትክክለኛ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት ነው። በእግዚአብሔር ኃይል በክርስቶስ መስቀል ጉልበት ላይ የተደገፍን ሰዎች ለየትኛውም አካል መልስ የምንሰጠው በቅዱስ በእግዚአብሔር ቃልና በዚህ በ66ቱ መጽሐፍ ውስጥ በተጻፈ በጽድቅ ንግግር ነው። ከዚህ ውጪ የሚመጡ የትኛውም አይነት ተግዳሮቶችን የምንገታበት ትክክለኛ አሰራር በወንጌል አማኙ ዘንድ የተዘረጋ ስለሆነ ቅድም ቄሱ እንደገለጸው የወንጌል አማኙ ማለት ሁሉም የወንጌል አማኝ የሆኑ ከ1000 በላይ የሆኑ ቤተክርስቲያኖች በአንድ ድምፅ እንዲቆሙ የጋራ ምክር ቤት ተብሎ የተቋቋመ ካውንስል ነው። ካውንስል ሲባል አንዳንድ ሰው እንደ ቀላል ነገር ላይ ይችላል። ካውንስል ማለት የወንጌል አማኞች የጋራ ምክር ቤት፣ የውስጥ ችግራችንን በጋራ ተወያይተን እንፈታለን፣ የውጭ ተግዳሮቶቻችንንም በጋራ ታግለን እናሸንፋለን፣ እናርማለን። ለዚህ የተቋቋመ ተቋም እንደሆነ በዚህ አጋጣሚ ለመግለጽ ይፈልጋለሁ። ምናልባት ቅድም እንደገለጽኩ በተለያየ ሁኔታ በተለያየ እምነት የሚሰሩ ከወንጌል አማኙ ውጪ የሆኑ በእንደዚሁ በጋራ ምክር ቤት የሚሰሩ እንዳሉ ሁላችሁም ታውቃላችሁ። የእስልምና እምነት በራሱ ካውንስል አለው፣ የእስልምና ምክር ቤት። የኦርቶዶክስ ተዋሕዶ የራሱ የኦርቶዶክስ ተዋሕዶ ምክር ቤት አለው። የወንጌል አማኙም እንደዛው። እነዚህ ምክር ቤቶች የተቋቋሙበት ምክንያት የእምነት መቻቻሎች እንዲኖሩ የተዋቀረ መዋቅር ነው። አሁን ላይ ግን በተለይ በአገራችን በክልላችን በሲዳማ ክልል በእምነቶች ላይ የሚወረወሩ የነቀፋ ቃላቶች በወንጌል አማኙና በሃይማኖት ተቋማት ትክክለኛ በሆነ በጋራ ምክር ቤት ውይይት ተደርጎ ሊፈቱ ይገባል። ይህንን አካሄድ ባልተከተለ የእምነት ተቋም ሲባል የእስልምና እምነት፣ የኦርቶዶክስ ተዋሕዶ፣ የወንጌል አማኙ፣ አድቬንቲስት፣ ካቶሊክ እነዚህ 5ቱ ቤተ እምነቶች በጋራ እምነታቸውን ተቻችሎ እንዲያራምዱ የተዋቀረ የተደራጀ መዋቅር ነው። እነዚህ በየቦታ ሌላ እምነት ሌላውን ለማንቀፍ የሚሰሩ ተግባሮቶች ከዚህ እምነት ተቋማት ዓላማ ውጪ የሆነ በአንዳንድ ተኩላዎች የሚወረወሩ ቃላቶች ስለሆኑ እነዚህን ቃላቶች በሕግና በውስጥ ባሉ አሰራሮች የሚፈታ ይሆናል። በዚህ ጊዜ በወንጌል አማኙ ዘንድ እየተሰራ ባለው የወንጌል አማኙን ድምጽ ሊያስነቅፍ የሚነሳውን የትኛውም ኃይል ለ36 ሚሊዮን በተሰጠው ዕውቅና እኛም የተቻለንን ጥረት በማድረግ ሰላማዊ የሆነ የአምልኮ ስርዓት፣ ሰላማዊ የሆነ የወንድማማቾች ግንኙነት እንዲኖር በትልቅ የምንሰራ መሆኑን በዚህ አጋጣሚ ለማረጋገጥ ይፈልጋለሁ። በዚህ ሂደት ውስጥ ሐዋርያው ያዕቆብ የኢትዮጵያ ሕይወት ብርሃን ቤተክርስቲያን አገልጋይ ብቻ አይደለም። ቅድም ወንድማችን እየገለጸው
የሐዋርያዊነት ቅባቱ ለሕዝብ ይፋ ሲደረግ የኢትዮጵያ የወንጌል አማኞች ጠቅላይ ጻፊ ቄስ ደረጀ በተገኙበት እኔም የሲዳማ ክልል የወንጌል አማኞች ካውንሲል ሰብሳቢና የአብያተ ክርስቲያናት ሰብሳቢ በተገኙበት የወረዳና የዞን የወንጌል አማኞች ድምጽ የሆኑ መሪዎች ባሉበት የጸደቀ ማዕረግ ስለሆነ ከዛም ሲያልፍ ያንን የተሰጣቸውን ኃላፊነት በተገቢ ሁኔታ የክርስቲያናዊ ኢቲክስ በጠበቀ መንገድ የክርስቶስን ወንጌል ማዕከል ያደረገ ለመላው አገራችን ሲሰሩ የምናየውን የወንጌል ተልእኮ ያለምንም ነቀፋ ያለምንም ተግዳሮት ምናልባት በዓለም ሳላችሁ መከራ አለባችሁ ቅዱስ የእግዚአብሔር ቃል ስለሚናገር በእምነቱ በአገልግሎቱ ጉዞ ላይ የሚገጥሙ ማንኛውም ተግዳሮቶችን በጸሎትና በክርስቶስ ወንጌል ጉልበት የሚያሸንፍ መሆኑ እንዳለ ሆኖ እኛም ደግሞ ለዚሁ ለወንጌል አማኙ ድምጽ ሆነን የቆምን በሰው ስርዓት ጥሶ የሚመጡ አላስፈላጊ ተግዳሮቶችን የወንጌል አማኞች ድምጽ ሆነን ከጎናቸው የምንጋፈጥ መሆኑን በዚህ አጋጣሚ ለመግለጽ ይፈልጋሉ። ከዚህ ጋር ተያይዞ ከዚህ ቀጥሎ በየትኛውም ቦታ ላይ የአንድ አገልጋይ ስፔሻሊ የሐዋርያ አገልግሎት ድንበር የሌለው በመሆኑ ከጌታችን ከኢየሱስ ክርስቶስ የተቀበልነው ታላቁ ተልእኮ እስከ ዓለም ፍጻሜ ስለሆነ ይህንን የክርስቶስን ወንጌል ለዓለም ለማድረስ በሚሰሩት በሚያገለግሉት በሚከፍሉት ዋጋ መላው የወንጌል አማኙ የበኩሉን ድጋፍና እገዛ በመሆን ድምጹን እንደ ወንጌል አማኝ ድምጹን እንደ ሕይወት ብርሃን ቤተክርስቲያን ድምጹን እንደ ክርስቶስ ተወካይ ድምጽ እንዲሰማ በዚህ አጋጣሚ መልእክቴን ማስተላለፍ ይፈልጋሉ። ከዚህ ጋር ያይዤ ዛሬ ወደዚህ ጉባኤ የተቀላቀሉ ቀደም ሲል ከኛ መሃል የተነጠቁ ወንድሞቻችንን በዚሁ ጉባኤና ከእግዚአብሔር ሰው በአምጪው በሐዋርያ ያዕቆብ የወድሩ ስም እንኳን ደህና መጣችሁ ማለት እፈልጋለሁ። ይሄ ማለት በቆማችሁበት ይሄ ማለት ሄዶ መምጣት ብቻ ሳይሆን ዳግም መወለድ ነው። ዳግም መወለድ መጽሐፍ ቅዱስ በዕብራውያን መጽሐፍ በሚናይበት ጊዜ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ የዛ ኃጢአት ባሪያዎች እንሆናለን ይላል። ስለዚህ እነሱ ድንገት ተንሸራቶ በገቡበት ቢጸኑ ዘላለማዊ ሞትና የኃጢአት ባሪያ መሆናቸው አይቀርም። ነገር ግን አምልጣቸዋል። ድጋሚ እንኳን ደስ አላችሁ። ቀጥሎ ለዚህ ጉባኤ የሚያስተላልፈው መልእክት ቢኖር እነዚህ ወንድሞች ወደዚህ ጉባኤ ሲመጡ ወደ ቀድሞ ቤታቸው ነው የመጡት። ዝም ብሎ የሆነ ቦታ ወክ ሄዶ ወይም ከሆነ ቦታ ከተደበቁበት ወይ ከሆነ ቦታ የመጡ አይደሉም። ካሉበት ቤት ሲተው ያንን ሲተት ደግሞ በራሳቸውና በሚመክሯቸው ሰዎች አማካኝነት አርመው ወደ ጽድቅ መንገድ ዳግም ወደ ቀድሞ ቤታቸው የመጡ በመሆናቸው ይህ ጉባኤና መላው የክልላችን የወንጌል አማኙ በፍቅር በመልካም ፊት በደስታ ከቀድሞ ይልቅ እጅግ በጣም ሕይወታቸውን ሊያነሳሳ እንደገና ሊያድሳቸው በሚችል አቀባበል እንዲያደርጋቸው ይህንን ጉባኤ በድጋሚ እጠይቃለሁ። በጭብጨባ አቀባበል በድጋሚ አድርጓቸው። ከዚህ ጋር አያይዤ ወደ ቀድሞ ቤታቸው ሲመጡ ቀደም ሲል የነበራቸውን መብት ነው ያስከበሩት። የሄደው ልጅ ሲመጣ እዛ ጎረቤት የተሰማው ነገር ቢኖር ደስታ ነው። ለኛ ድጋሚ የደስታ ምክንያት ሆነዋል። ለኛ ድጋሚ ሐዘናት በመሄዳቸው ያዘነውን ልብ እንደገና ደግሞ በልባቸው ውስጥ ያደረውን ኢየሱስን እንደገና በመቀስቀስ የእውነተኛውን መንገድ እንደገና ለማደስ ፈቅዶ
በመምጣታቸው ምክንያት ከዚህ በኋላ በዚህ ምክንያት የሚደርሳቸው የትኛውም አይነት እንቅፋትና ተግዳሮት የነሱና የሐዋርያ ያዕቆብ የወደሩ ብቻ ሳይሆን የመላው የኢትዮጵያ የወንጌል አማኙ ድምጽ ነው የሚሆነው። እኔም በመላው በክልላችን የወንጌል አማኙን ድምጽ በመወከል በመላው ኢትዮጵያ የወንጌል አማኞችን ድምጽ ወክዬ ከዚህ በኋላ በሚደርስባችሁ በየትኛውም ተግዳሮት በየትኛውም እንቅፋት ቅድም ቄሱ እንዳለ በምድር መንግስት እናኛለን፣ በሰማይ ግን እግዚአብሔር አለ። በሁለቱ የተጠበቃችሁ በኩራት እግዚአብሔርን ብቻ በመፍራትና በማገልገል በጽናት እንድትሰሩ ያንን ሰይጣን ለመበቀል እንድትሰሩ እንደገና በመነሳት እንድትሰሩ እንደ መሪ አደራዬን ማስተላለፍ ይፈልጋለሁ። በመጨረሻም በእንደዚህ አይነት መልኩ እግዚአብሔር በውስጣቸው ያስቀመጠውን የጽድቅን ፍሬ ያንን ለማጥፋት የሚሰራውን የጨለማውን ባለቤት ሰይጣንን ሁል ጊዜ የየቀን ስራችን በማድረግ ለራሳችን ሕይወት፣ ለቤታችን፣ ለመላው አማኙና ለአገራችን በጽናት የጸለይን እንድንቆም በዚህ አጋጣሚ መልእክቴንና ጥሬን ማስተላለፍ ይፈልጋለሁ። እነዚህ አሁን የመጡ ወንድሞችና ከዚህ በኋላ የሚመጡ አሁን የመጡና ከዚህ በኋላ የሚመጡ ይህም እንግዲህ በተስፋ ነው። የመሪዎች ቃል አንዳንድ ጊዜ እንደ እግዚአብሔር ድምጽ ስለሚወሰድ ለእምነታችን መሰረት የሆነው ምሳሌ የሆነው አብርሃም ልጁን ለመሰዋት ሲሄድ እኔና ልጄ ለእግዚአብሔር መስዋዕት አቅርበን እስከምንመለስ እዚህ ጠብቁን ሲል ልጁን ለመመለስ አይደለም ይዞ እየሄደ ያለው፣ ግን በእምነት ቃል የእምነት ቃል ይሰራል። ስለዚህ በእምነት ቃል ከዚህ በኋላ ከኛ ውስጥ የሄዱም እዛ ውስጥ የነበሩም ለሚመጡ እጅግ በጣም መልካም መዓዛ በማሽተት ክርስቶስን በማሽተት አቀባበል የምናደርግና ሕይወታቸው እንደገና በጽድቅ እንዲቀጥል ለማድረግ እያንዳንዱ ሰው በቤቱ፣ በቤተሰቡ፣ በቤተ ክርስቲያኑ በሚኖርበት አካባቢ ሆኖ የጉዳዩ የድርሻው ባለቤት ሆኖ እንዲወጣ በዚህ አጋጣሚ መልእክቴን ማስተላለፍ ይፈልጋለሁ። የመጨረሻ ልዩ መልእክቴ በተለያየ መንገድ በሚዲያ የሚወረወርብንን ነቀፋ ስንሰማ ኖረናል። ስንሰማ ደግሞ በሞኝነት አይደለም። የዛ አይነት ነቀፋም ነገም በጥላቻ የሚናሸንፍ ስላልሆነ በአስተምሮ በመታገዝ ቅድም እንዳልነው ምድር ላይ እስካለን ድረስ በምድራዊ ሕግ ቢቻል በጋራ ምክር ቤት በመነጋገር ነቀፋዎች ሚዲያ ላይ የሚለቀቁ የወንጌል አማኙን ቤት ልክ በስርዓት የሚያመልከው ለክርስቶስ ወንጌል የሚኖረውን ልብ የሚሰብር አይነት 1% ክስተት 99 ጨምሮ በመቶ ተደምሮ በሚዲያ ላይ በመልቀቅ የሚደረጉ የወንጌል አማኙን ህልውና የሚጎዱ የሃይማኖት መቻቻልን የሚንዱ ትክክለኛ ያልሆኑ ንቅናቄዎችን የሃይማኖት ተቋማት ሁላችንም እኛም የወንጌል አማኙን እንደምንወክል ሌሎች እምነት ተቋማትም የራሳቸውን እምነት ተቋም ተወክለው በጋራ የምንገናኝበት ተቋም ስለሆነ በዛው በሃይማኖት ተቋማት ጉባኤ በኩል እነዚህ በሚዲያ የሚሰነዘሩ የሚወረወሩ እርስ በርስ ሰላም የሚያሳጡ ግጭት የሚፈጥሩ የትኛውም እንቅስቃሴ እንዲቆም እኛም እንደ ወንጌል አማኝ ተወካይ የበኩላችንን ድርሻ የምንወጣ መሆናችንን በዚህ አጋጣሚ ለማረጋገጥ ይፈልጋለሁ። በመጨረሻ ቅድም ቄሱ እንደተናገሩት እግዚአብሔር በሰማይ አለ፣ ከኛ ጋር በመንፈስ ነው የሚገናኘው። በመንፈሳዊ ስልክ እየተገናኘን የምንኖር ሰዎች ነን። ምድር ላይ እኛና ሕግ አለ፣ እኛና መንግስት አለ። ስለ መንግስትም መጽሐፍ ቅዱስ የሚናገረው ነገር አለ። ሮሜ 13 ላይ በምናይበት ጊዜም ግልጽ የሆነ መመሪያ አለ። ስለዚህ በምድር ላይ እስካለን ድረስ ለምድራዊ መንግስትም እየታዘዝን
በተለይ ይህ መንግስት ሃይማኖታችንን በነጻነት እንድናካሂድ ምቹ ሁኔታ ይፈጠረልን፣ በጋራ ምክር ቤት ሆነን የውስጥ ችግራችንን እንድንፈታ የውጭ ችግሮቻችንን ጭምር ተነጋግረን እንድንፈታ ምቹ ሁኔታን የፈጠረልን መንግስት ስለሆነ በያላችሁበት አካባቢ መንግስት የሚማረርበት በእኛ የሚያዝንበት እንዲሁም ደግሞ ትችት የሚያስነሳን ክስተት እንዳይኖር በጥንቃቄ የጽድቅን ወንጌል ብቻ እንድትመሰክሩ በዚህ አጋጣሚ ያረጋገጥኩ በተለይ ከወንጌል ስርጭትና ከጎዳና ስብከት ጋር ታይዞ የሚሰነዘርብንን ትችት ለማስቀረት የወንጌል አማኙ ቤተ እምነቶች ክርስቲያናዊ ኢቲክስ በተከተለ መንገድ የወንጌል ስርጭት የታላቁ ተልእኮ ፓርት ስለሆነ ያን የሚሰሩ ሰዎችን በተገቢ ሁኔታ በመለየትና ቦታዎችንም ሰሌክት በማድረግ በጥንቃቄ የክርስቶስ ወንጌል ያለ ምንም ተግዳሮት እንዳይቆም በጥንቃቄ እንዲሰራ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። ሁላችሁም በወንድሞቻችን መምጣት በድጋሚ እንኳን ደስ አላችሁ እንኳን ደስ አለን ማለት ይፈልጋለሁ። በመጨረሻ ምንም እንኳን አባት ቢሆን የወንጌል አማኞችን ወክዬ የሚመራ መሪ እንደመሆን ሐዋርያ ያዕቆብ ዮድሩን መባረክ ይፈልጋል። በእግዚአብሔር ቃል መባረክ እፈልጋለሁ። በኢዮብ መጽሐፍ በምናይበት ጊዜ በመሳፍንት መጽሐፍ ላይ በምናይበት ጊዜ ዲቦራ ስትናገር መሪዎች ስለመሩ ህዝቡም ለፈቃዳቸው ስለታዘዘ እኔ እግዚአብሔርን አመሰግናለሁ ትላለች። እንግዲህ ይህ ህዝብ የእግዚአብሔርን ሰው በምድር ወይም በአገልጋይነት ዛሬ ሐዋርያ ያዕቆብ ዮድሩ ይመጣል እዛ ህዝቡ ይሰብሰብ ብሎ ሰምታችሁ መጣችኋል። ይህንን ድምጽ ሰምታችሁ እዚህ የተገኛችሁ ሁሉ እድሜያችሁ የልማት ዘመናችሁ የተድላ እንዲሆን ይመኛለሁ። ሐዋርያ ያዕቆብም ከዚህ በኋላ መንፈሳዊ አገልግሎትን ስታገለግል ጋዮስ እግዚአብሔርን የሚፈራ ሰው ከመሆኑ ሐዋርያው ዮሐንስ መልእክት ስልክ እውነተኛ መንገድ ተከትለ በመሄድ እግዚአብሔርን በመፍራት የሌሎች ሰዎች ችግር ጭምር አሳስቦይ በሚሰራው በክርስቶስ ወንጌል ምክንያት እግዚአብሔር እድሜና ጤና እንዲሰጥ ይመኛለሁ የሚል መልእክት በሶስተኛ ዮሐንስ መልእክት ላይ ስታነቡ ታነባላችሁ። እንደሱ ቃል እግዚአብሔር እድሜ ጤና እንዲሰጥ ይመኛለሁ። በጽድቅ እንድታገለግል ተግዳሮቶችን ከፊት ለፊት እየመነጠረ ጸጋን በየዕለቱ በአዲስ መልክ እየጨመረ ከፊት ለፊት እየወጣ እንዲመራይ ይመኛለሁ። እግዚአብሔር አብዝቶ ይባርክ።